የዚህ ልብ የሚነካና አሳዛኝ ታሪክ መነሻ በአዲስ አበባ የፖለቲካና የታሪክ ማዕከል በሆነው 4 ኪሎ ነው። በዚህም የካቲት 16 ቀን 1969 ዓመተ ምህረት የተወለደው ሚካኤል አጽበረህ ገብሩ ወላጆቹ ከአቶ አጽበረህ ገብሩና ከወይዘሮ አረጋሽ ረዳ በአንድነት ተንከባክበው ያሳደጉት ልጅ ነበር። በኦርቶዶክስ ቤተክርስቲያን ጥምቀት ሲያገኝ አርያ ስላሴ የሚለው የክርስትና ስም የተሰጠው ቢሆንም ቤተሰቦቹና ወላጅ ዘመዶቹ ግን ሚካኤል እያሉ ይጠሩት ነበር። የልጅነት ጊዜውን እንደማንኛውም የአዲስ አበባ ልጅ በ4 ኪሎ ከእኩዮቹ ጋር እየተጫወተ አቧራውን እያቦነነ አደገ። ትምህርቱን የጀመረው በደጃዝማች በላይ ዘለቀ የመጀመሪያ ደረጃ ትምህርት ቤት ነበር። ከዛም በታሪካዊና ዘመኑ በምሁር ጥራት ስሙ በገነነው ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ትምህርቱን ተከታተለ። በወቅቱ ሚካኤልን የሚያውቁት ሰዎች የተረጋጋ፣ ታዛዥና ትህትና የተላበሰ ወጣት ነው ሲሉ ያስታውሱለታል። የባህሪው ለወደፊቱ ሕይወቱ ትልቅ መሰረት የሚጥልለት ነበር። በዛ ወቅት ኢትዮጵያ ውስጥ የነበረው የኑሮ ሁኔታ ለወጣቶች ተስፋ የሚሰጥ አልነበረም። ለብዙ ኢትዮጵያ ወጣቶች የተሻለ ኑሮ የመኖር ህልም ከሀገራቸው ውጪ የሚሰንቅ ነበር። የሚካኤል ተስፋ ከዚህ የተሻለ አልነበረም። ህይወቱን በተሻለ መንገድ ለማቅናት ወደ ውጭ ሀገር የሚሄድበትን መንገድ ማማተር ከጀመረ ሰነባብቷል። ሐሳቡ በ1995 ዓ.ም ሰምሮለት ከወንድሙ ጋራ በመሆን አትላንቲክ ውቅያኖስን አቋርጦ ወደ ካናዳ ጉዞውን አቀና። ከብዙ ድካም በኋላ ተስፋውን ወደ ጣለበት ካናዳ ቶሮንቶ ከተማ ደረሰ። ከቀዝቃዛዋና ሰፊዋ ካናዳ ለስደተኞች አዲስ ተስፋ ብትሰጥም ዳቦን በቀላሉ የምትሰጥ ሀገር ግን አልነበረችም። ሚካኤል ይህንን እውነት በፍጥነት መረዳት ችሎ ነበረ። ረጅሙንና የመስዋዕትነት ዘመንና የእንግሊዝኛ ቋንቋ ፈተና እየተቋቋመ ከየትኛውም የዓለም ክፍል በመጡ ስደተኞች በተሞላው ስካርቦሮ ውስጥ ኑሮውን ለማሸነፍ መፍጨርጨር ጀመረ። በካናዳ ለ16 ዓመታት ራሱን ለማስተዳደር ጠንክሮ በመስራት እየኖረ ቢሆንም ህይወቱ ቀላል አልነበረም። ለዓመታት በአንድ ትልቅ የመገጣጠሚያ ፋብሪካ ውስጥ በቀን ሰራተኝነት ተቀጠረ። ስራው ጉልበት የሚጠይቅና አድካሚ፣ ከምንም በላይ አሰልቺ ቢሆንም ሚካኤል ግን አንድ እንኳን ቅሬታ ሳያሰማ ጠንክሮ ይሰራ ነበር። በጓደኞቹ ዘንድ ሚኪ እየተባለ የሚጠራው ይህ ሰው በፋብሪካ ውስጥ በማህበረሰቡ ዘንድ የሚታወቀው በትህትናውና በጨዋነቱ ነው። የአውሮፓውያኑ 2017 ለሚካኤል እጅግ ፈታኝ ዓመት ሆኖ መጣ። ይሰራበት የነበረው የመገጣጠሚያ ፋብሪካ ሰራተኛ ቅነሳ ሲደረግ ሚካኤል ስራ አልባ ሆኖ ራሱን አገኘው። በሰው ሀገር ያለ ስራ መቆየት የሚያስከትለው ስነ ልቦናዊና ኢኮኖሚያዊ ጭንቀት ቀላል የሚባል አይደለም። የቤት ኪራይና ሌሎች መሰረታዊ ወጪ መሸፈን አዳጋች ሆነበት። በዚህ ሁኔታ እስከ መቼ እንደሚቀጥል ግራ የገባው ሚካኤል ወደ መንግስት የድጋፍ ፕሮግራም ለመግባት ወሰነ። ልክ በህይወቱ ዝቅተኛ መዋዠቅ ላይ ሳለ ነበር በዛን ዓመት ስንብት ከታሰበለት ውጭ አስደናቂ ሲሳይ ወደ ህይወቱ ብቅ ያለው። ቶሮንቶ ብለር ስትሪት በሚገኘው ትንሽ ሱቅ ውስጥ ሎቶማክስ እና ሎተሪ የሚባለውን ትኬት ገዝቶ እድሉን ሞከረ። ትኬቱን በራሱ ለማረጋገጥ ማሽኑ ላይ ሲያስገባ ያየው ቁጥር $14 ብቻ የነበረ መሰለው፣ ወይም ደግሞ $10 ከሎቶማክስ እና $4 ደግሞ ከሌላኛው። ይህንን ይዞ ወደ ሱቅ ሻጩ ሲሄድ ግን ትልቅ ድንጋጤ ተፈጠረ። ማሽኑ በድንገት ስራውን አቁሞ ጸጥ አለ። ሻጩ ማሽኑን፣ ሚካኤል ደግሞ ሻጩን እየተመለከተ ተፋጠጡ። በሎተሪ ዓለም ውስጥ ማሽኑ ስራውን የሚያቆመው በአንድ ምክንያት ብቻ ነው። ይኸውም የማሽኑ መጠን በሱቅ አቅም ሊከፈል ከሚችለው በላይ ሲሆን ነው። ሻጩና ሚካኤል ሁኔታው አስደነገጣቸው። ሚካኤል በወቅቱ ስለተሰማው ስሜት ሲናገር መጀመሪያ ላይ ማሽኑ ሲበላሽ ምን እንደተፈጠረ አላውቅም ነበር ብሏል። ነገር ግን ከደቂቃዎች በኋላ እውነታው ሲገለጽ ሚካኤል ራሱን መቆጣጠር አቃተው። ያሸነፈው $14 አልነበረም። በእጁ ላይ የነበረው ወረቀት 10,713,000 ይህ ማለት $714 ከ40 ሳንቲም ቼክ ነበረ። አንድ ስራውን ያጣ ዲያስፖራ በአንድ ደቂቃ ውስጥ የብዙ ሚሊዮን ዶላሮች ባለቤት ሆነ ሲባል ትንግርት ነው። ዜናው በፍጥነት በመላው ካናዳ ተሰራጨ። የካናዳ መገናኛ ብዙሃን በሚካኤል ዙሪያ አንዣበበ። የኦንታሪዮ ሎተሪና ጌሚንግ ኮርፖሬሽን የአሸናፊው ፎቶና ታሪኩን ይፋ አደረገ። ሚካኤል ግዙፉን ቼክ ይዞ በሚንቦገቦጉ ካሜራዎች ፈገግ ብሎ ፎቶ ተነሳ። ከፈገግታው ጀርባ የነበረው እቅድ ግን ከብዙዎች ግምት የራቀ ነበር።
ጋዜጠኞች በዚህ ሁሉ ገንዘብ ምን ልታደርግ አሰብክ ሲሉ ሲጠይቁት ሚካኤል ሎተሪ ቢደርሰኝ የተቸገሩትን እረዳለሁ ብዬ ሁልጊዜ ለራሴ እነግር ነበር አላቸው። ወደፊት ሊጓዝባቸው ያሰባቸው የግል ህልሞቹ መጀመሪያ ለራሱ ቤት መግዛትና በህይወት ዘመኑ ሲመኘው የነበረው የጃማይካ ጉዞ ማድረግ ነበር። ከሁሉም አስቀድሞ ግን ልቦናው ወደ ኢትዮጵያ ተሳበ። ሚካኤል ህልሙ ሁሉ የሚያደርግለት በሚሊዮን የሚቆጠር ገንዘብ በባንክ አካውንቱ ገቢ ሲደረግለት ከፋብሪካ ሰራተኝነት ወደ ለጋሽነት ተሸጋገረ። ነገር ግን አኗኗሩን ለመለወጥ አልተጣደፈም። ቶሮንቶ ውስጥ አዲስ ቤት ገዝቶ ቁልፍ እንኳን ሳይጨብጥ ወደ ተወለደበት ሀገሩ አዲስ አበባ ተጓዘ። ከገንዘቡ በፊት ግን ልግስናው ድንበር መሻገር ጀመረ። በለንደን የደብረገነት ቅዱስ ሥላሴ ቤተክርስቲያኗ የራሷን ህንፃ ለመግዛት እንቅስቃሴ ላይ በነበረችበት ወቅት ሚካኤል የደረሰው እንደ መልአክ ነበር። 50,000 የእንግሊዝ ፓውንድ በስጦታ መልክ አበረከተላቸው። በኢትዮጵያ ሶማሌ ክልል በወቅቱ በነበረው ግጭትና እጥረት ምክንያት ተቃጥላ የነበረችው ቅድስት አርሴማ ቤተክርስቲያን መልሶ ለመገንባት ግንባር ቀደም ተሳታፊ ሆኖ ተገኘ። ሌሎች ድጋፎች በመናገሻ መድኃኔዓለም ቤተክርስቲያን የጣራ ግንባታና በዝዋይ ቅዱስ ገብርኤል ቤተክርስቲያን ግንባታ ላይ እጁን ዘረጋ። እንደ አውሮፓውያን አቆጣጠር መስከረም 14 ቀን 2019 ዓ.ም እሁድ ቀን አዲስ አበባ ፒያሳ አካባቢ ከጓደኛው ጋር ጥሩ ቆይታ አድርጎ ወደ ማረፊያ ለመሄድ ታክሲ እየጠበቀ በነበረበት ቅጽበት ጨለማውን ተገን ያደረጉ 3 ወጣቶች ዘረፋ ለመፈጸም ቀረቡት። የአዲስ አበባ ፖሊስ ኮሚሽን የምርመራ ሪፖርት እንደገለጸው የእነዚህ ግለሰቦች ዓላማ ዘረፋ ነበር። የፈለጉትን የተለመደውን የሞባይል ስልክና ከኪሱ የነበረውን ጥቂት ገንዘብ እንጂ ሚሊዮን ዶላር እንዳለው አያውቁም ነበር። ለአንዲት ስልክ ሲባል በተደረገው ግፊት በጨካኞች እጅ በኮብልስቶን ንጣፍ ላይ ከባድ ድብደባ ተደረገ። ከዛም ልጁ ወዲያውኑ ኮብልስቶን ላይ ወደቀ። አብሮት የነበረው ጓደኛ በድንጋጤና በፍርሃት ደርቆ ሁኔታውን ከመመልከት ውጪ ምንም ማድረግ አልቻለም ነበር። በዚህ አሳዛኝ ድርጊት 10.7 ሚሊዮን ዶላር አሸናፊው የቤተ ክርስቲያን አዳኝ እና የብዙዎቹን ተስፋ ሊሆን የነበረው ሚካኤል አጽበረህ ህይወቱ በከንቱ አለፈ። የአዲስ አበባ ፖሊስ ኮሚሽን በፈጣን ክትትል ወንጀሉን የፈጸሙት ግለሰቦች በቁጥጥር ስር ማዋል ጀመረ። በ48 ሰዓት ውስጥ ከተጠርጣሪዎች መካከል 2ቱን መያዝ ቻለ። የሚካኤል የቀብር ስነ ስርዓት የሀገሪቱ መሪዎችና ታላላቅ ሰዎች በሚያርፉበት በታላቁ በአዲስ አበባ በቅዱስ ሥላሴ ካቴድራል በክብር ተፈጸመ። ምንም እንኳን የፖለቲካ መሪ ባይሆንም በስራው ግዙፍ የበጎ አድራጎት ስራና በሰፊ ልቡ ለዚህ ክብር እጅግ ይገባው ነበር። የቀብር ስነ ስርዓቱ ከተጠናቀቀ በኋላም በጥቅምት 27 ቀን 2019 ዓ.ም በእንግሊዝ ሀገር በለንደን ከተራ መታሰቢያነቱ ተደርጓል። ወንድማችን ሚካኤል አጽበረህ በሰፊው ልብህና በለጋስነትህ ለዘላለም በልባችን ትኖራለህ።